በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች በስላሴ ስም እንደምንሰነበታችሁ እንደምንቆያችሁ አሜን። የስላሴ ስም ዛሬም ዘውትርም የተመሰገነ የተቀደሰ ይሁን አሜን። በዛሬ ቪዲዮ የቅድስና ሕይወት በዚህ ዘመን ከሰው ልጆች ለምን ራቀ ወይንም በዚህ ክፉ ዘመን የእናንተ እና የኔ የቅድስና ሕይወት ለምን ጠፋ? የሰው ልጅ ከቅድስና ሕይወት ለምን ራቀ? በሚል አጭር ርዕሰ ጉዳይ የምንነጋገር ይሆናል። አብራችሁ ስትቆዩ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን በፍጹም እንዳትረሱ። ምክንያቱም ይህንን ቪዲዮ ገና እየጀመርን ከመሆናችን የተነሳ ለሰው ልጅ ሁሉ መዳረስ እንዳለበት ስለምንግባባ ነው እና የሚቻላችሁን አድርጉ፣ ምንም ነገር አያስከፍልምና ማለት ነው። ስለዚህ ወደ ርዕሰ ጉዳይ ስገባ በዚህ ዘመን የንጽህና የቅድስና ሕይወት ከሰው ልጅ ለምን ራቀ የሚለውን ጉዳይ ነው የምናነሳው። በስሩ ምንን እናነሳለን? የተሳሳተ የነፃ ፈቃድ አጠቃቀም። አስተውሉ። የተሳሳተ የነፃ ፈቃድ አጠቃቀም ጉዳይ ነው የንጽህና ሕይወትን ከሰው ልጅ ላይ እየነጠቀን ያለው። ማስተዋል ይጠይቃል። እያንዳንዱ ቃላቶች በጥንቃቄ መመርመር ያስፈልጋል ውድ ክርስቲያኖች። ስለዚህ ነፃ ፈቃድ በራሱ ምንድን ነው የሚለውን እናንሳ። ነፃ ፈቃድ ከስላሴ ለፍጥረት የተሰጡ ሁለት ነገሮች ናቸው። እንዴት ነው? በመላእክት ዓለም ነፃ ፈቃድ ለመላእክታን ተሰጥቶ ነበር። ስላሴ መላእክትን ፈጠሯቸውና ተሰወሯቸው። አእምሯቸውን ተጠቅመው በማንሰላሰል የፈጠራቸውን አምላክ እንዲፈልጉ በነፃ ፈቃድ ፈልገው ስላሴ ተሰወሯቸው። የዛኔ ምን ሆነ? ሳጥናኤል የተባለው ታላቅ ክብር የነበረው በአፈጣጠር ነፃ ፈቃዱን ለምን ተጠቀመበት? ቁልፍ ነገር ያለው እዚህ ጋር ወደኛ ህይወትም እናመጣዋለን። ነፃ ፈቃዱን ለትዕቢት፣ ራስን ከፍ ከፍ ለማድረግ፣ ለክህደት፣ ለሐሰት፣ ለውሸት ተጠቀመበት። መጨረሻው ምን ሆነ? ውድቀት፣ መከርፋት፣ መጥቆር፣ ወደ እንጦሮጦስ መውረድ፣ መቃጠል፣ መለብለብ፣ ከክብር ማነስ፣ እንደ ትቢያ መሆን ሆነ መጨረሻው። እናስተውል። ሌሎቹ እሱን የመሰሉትን በተመሳሳይ ውርደት ውስጥ ወደቁ፣ ማንም ሳያስገድዳቸው። እናስተውል። እዚህ ጋር ፍጹም ነፃ ፈቃድ ማለት እዚህ ጋር ነው እንግዲህ ትርጉሙ። ማንም ሳያስገድዳቸው ነፃ የሆነ አእምሮ ተሰጥቶ ፈጠራቸው ስላሴ። እነሱ ግን ያን ነፃ ፈቃድ ማንም ሳያስገድዳቸው፣ ማንም ተው ይሄን አታድርግ ሳይላቸው በራሳቸው አእምሮ የራሳቸውን ነፃ ፈቃድ ለመጥፎ ነገር ተጠቀሙበት። ለዘላለም ወደ እንጦሮጦስ ወረዱበት፣ ወደ ዘላለም ውርደት ገቡበት። ምንም አይነት ጥቅም ሳያገኙ ቀሩ። ከስላሴ መራቅ በራሱ ከፍተኛ ጉዳት ነው፣ እንኳን ብዙ ቅጣቶች እያሉ እናስተውል። ሌሎች መላእክት ግን ነፃ ፈቃዳቸውን ለመልካም ነገር መጠቀምን ጀመሩ። እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ ሌሎችም መላእክት አእምሯቸውን መጠቀም ጀመሩ፣ መመርመር ጀመሩ። አሁን የሰው ልጅ ችግሩ እዚህ ጋር ነው። አእምሯቸውን መጠቀም ሲጀምሩ እሱን ሳጥናኤል ሲመለከቱት እንደነሱ አይነት ነው። እነሱን ይመስላል። እነሱን የሚመስል ደግሞ አምላካቸው ሊሆን አይችልም። አሁን የሰው ልጅ የተሸወደ እዚህ ጋር ነው። ፈጣሪን ከፍጡር ጋር የማመሳሰል ከፍጡር የአኗኗር ዘይቤ ጋር ማቀናጀት ሲጀምሩ ሁልጊዜም ወደ ስህተት ይወድቃሉ። ፈጣሪ እንደ ፍጡር አይደለም። በፍጹም ቸርነቱ፣ በፍጹም ደግነቱ፣ በፍጹም በማይነገር ርኅራኄውና በማይነገር ፍቅሩ የእኛን ስጋ ለብሶታል እንጂ እንደ ፍጡር እንደ ሰው አይደለም። እና አእምሯቸውን መጠቀም ሲጀምሩ
ቅዱሳን መላእክት አንተ እንደኛ አይነት ተመሳሳይ ፍጥረት ነህ፣ አምላካችን ልትሆን አትችልም። ነገር ግን አንተ ባልከው እንኳን ለመምጣት ብንሞክር ይሄ አእምሮን የማመዛዘን ስራ ነው። እስኪ እንደኛ አይነት ፈጥረህ አሳየን አሉት። ይሄ ነው እንግዲህ አእምሮን መጠቀም ማለት፣ መመርመር፣ መፈተሽ። ስንኖር ሁሉን ነገር መመርመር ማለት ይሄ ነው። በተረጋጋ መንፈስ የሚያስኬዱ ነገሮችን መመርመር፣ የማያስኬዱ የተዘጉ በሮችን ማንኳኳት ሳይሆን ክፍት ክፍት የሆኑ በሮች አሉ። አእምሯችን ፈትሾ ሊደርስባቸው የሚቻለው የተፈቀዱልን ነገሮች እግዚአብሔርን እንድናገኘው እግዚአብሔርን የበለጠ እንድናደቀው የሚረዱ መንፈሳዊ ፍልስፍናዎች አሉ። አእምሮን መጠቀም ነው መንፈሳዊ ፍልስፍና ማለት። በረከታቸው ይደርብንና ብዙ ቅዱሳን ተጠቅሞበታል ይህንን ፍልስፍና። እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ዲዮስቆሮስ፣ እነ ቅዱስ ባስሌዮስ እና አቡነ ጎርጎርዮስ ዘንዚናዙ፣ ሌሎችም ቅዱሳን በመንፈሳዊ ፍልስፍና ውስጥ ያለፉ ናቸው። እጅግ ወሳኝ ነገር ነው ይሄ መንፈሳዊ ፍልስፍና። ሌላ እንዳይመስላችሁ መመራመር፣ ስለ እግዚአብሔር መመራመር ምናምን አይደለም። አእምሮን ተጠቅሞ ወደ ንጽህና ወደ ቅድስና የሚያመጡ መንገዶችን መከተል ነው። ተፈጥሮን መመርመር ነው በቃ እንጂ የተከለከለውን በር ስለ ሥላሴ አእምሮ ሊደርስበት የማይቻለውን ያንን ፍልስፍና ወይም መመራመር አይደለም መንፈሳዊ ፍልስፍና የሚለው። እናስተውል። ስለዚህ ወደ ነገሬ ልመለስና ቅዱሳን መላእክት እስኪ አንተ እውነት አምላክ ከሆንክ አሁኑኑ እያየንህ ፈጥረህ አሳየን አሉት። ሳጥናኤልም ትዕቢተኛ ነውና ትዕቢትን ጎትቶ አመጧታልና ነፃ ፈቃዱን በመጠቀም ኩራትን፣ ትዕቢትን፣ ማናለብኝነትን ስቦ አመጧታልና አደርገዋለሁ በማለት አእምሮ ደንዝዞ ነበርና እነዚህ ላይ እናስተውል። ወዳልተገባ ነገር ስንመጣ አእምሯችን ላልተገባ ዓላማ ተላልፎ ይሰጣል፣ ይደነዝዛል። እና ይህን በማሰብ አዎ ይቻለኛል ብሎ እጁን እሳት ውስጥ ቢያስገባ ለመፍጠር ቢሞክር እጁ ተኮማተረች ይላል። አእምሮ ተዘግቷል። ክህደትን ጎትቶ አመጧታል። የክህደትን ካባ ተከናንቧታል፣ ለብሷታል። የክህደትን ጫማ ተጫምቷታል። እኛም እንደዛ እንዳንሆን መጠንቀቅ፣ መንቃት፣ ቅዱሳንን ለመምሰል መትጋት መቻል አለብን። የመላእክትን ነፃ ፈቃድ ያመጣሁበት ስለ መላእክት ለማስተማር አይደለም። ባጭሩ ይሄን ካልኳችሁ ወደኛ ህይወት ለፍጥረት ሁሉ ነፃ ፈቃድ ለፍጥረት ሁሉ የተሰጠ ነው። ለፍጥረት ሁሉ ማለቴ ለመላእክትና ለሰው ልጅ ነው እንጂ ለእንስሳት ሲኖሩ ቆይተው አፈር በስብሰው ለሚቀሩት ነፍሳቸው አብራ የምትጠፋውን እንስሳት ነፃ ፈቃድ ተሰጥቷቸዋል የሚል ትምህርት እያስተማርኳችሁ አይደለም። ለሰው ልጅና ለመላእክት ግን ነፃ ፈቃድ ተሰጥቷቸዋል። የመላእክትን ካየን ዋናው ትምህርታችን የኛን ህይወት መገንባት፣ የኛን ህይወት ወደ ንጽህናና ወደ ቅድስና እንዴት ማምጣት ይቻለናል የሚለው ጉዳይ በመሆኑ በቀጥታ ወደ ሰው ልጅ ነፃ ፈቃድ እንመጣለን። ሥላሴ የሰው ልጅ ከፈጠሩት በኋላ ነፃ ፈቃድን ለሰው ልጅ አጎናጸፉት። እሳትና ውሃን አቀረብኩልህ፣ ወደምትፈልገው እጅህን አስገባ። አስተውል። እሳትና ውሃ የተባሉት እነዚህ የነፃ ፈቃድ ምርጫዎች ናቸው። አሁን ዓለም እጁን ያስገባው ወደ እሳት ነው። 99% በላይ ማለት ይቻላል ጥናት የሚያስፈልገው ነገር ቢሆንም እንደ ሰውኛው ስንገመግመው ግን 99%ቱ እጁን ወደ እሳት አስገብቷል። የክፉን መንፈስ ዓላማ እያስፈጸመ ይገኛል። የዲያብሎስን ክህደት እየተከተለ ይገኛል። እኛ ክርስቲያኖች የምንባለው እንኳን ህይወታችን ሲፈተሽ ነፃ ፈቃዳችንን እጅግ ለመጥፎ ነገር እየተጠቀምንበት እንገኛለን። ለኃጢአቱ ለከንቱ ዓለም እየወደቅን እየተነሳን መገኘታችን ይህ ነፃን ፈቃድ ለክፉ ዓላማ እንደመጠቀም ነው። እናስተውል። መልካም ለመስራትም ክፉ ለመስራትም እጅህ ላይ ነው ያለው። ማንም ሊያስገድድህ አይቻለውም። ማን ነው እስኪ ተገዶ መልካም ስራ እንዲሰራ የተደረገ ማን ነው?
ተገዶስ ክፉ ስራ እንዲሰራ የተደረገ ማን ነው? የራሱን ነፃ ፈቃድ ብቻ በመጠቀም አይደለምን? ከነፃ ፈቃድና ማለቴ ይቅርታ፣ ከክፉ ስራና ከመልካም ስራስ የትኛው ነው የሚከብደው? የትኛውስ ነው የሚቀለው? እናስተውል። በአንጻራዊነት እንያቸው። መልካም ስራ ምን ያክል ቀላል እንደሆነ፣ ክፉ ስራ ግን ምን ያክል ከባድና ልንሄድበት የማይገባ መሆኑን በምሳሌ እንመልከተው። አንድ ራቁቱን የሆነ ሰው ብናይና እኛ ከቲሸርታችን በላይ ጃኬት ለብሰን እያለፍን ባለበት ሰዓት በብርድ እየተኮራመተ ብናየው ያን ራቁቱን የሆነን ሰው ጃኬታችንን አውልቀን ብናለብሰው የሚሰማንን ነገር እናንሰላስል። ፍጹም መረጋጋት፣ ፍጹም ሰላም ይሰማናል። በርዶት የነበረው ሰውም በአንተ ጃኬት ፍጹም ደስታ ሲሰማው፣ ሙቀት ሲሰማው እያየህ የማትደሰት ማነህ? እረፍትስ የማታገኝ ማነህ? እያነጻጸርኩ ነው። በአንጻራዊ በተቃራኒው ደግሞ ክፉውን ስራ እንመልከት። በተመሳሳይ ኮንሴፕት አንተ በጣም የሚያምር ጃኬት የለበሰን ሰው ተመለከትክና ያንን የሚያምር ጃኬት ከሰውየው ላይ ለመቀማት ፈለግ። መልካሙን አንስቻለሁ፣ አሁን ክፉን እያነሳሁ ነውና እያነጻጸርኩ ነው። አእምሯችን በደንብ ማንሰላሰል አለበት፣ በደንብ መረዳት ማጣጣም መቻል አለበት ሁሉንም ነገር እና ያን ሰው ጃኬቱን ለመቀማት ገና ስታስብ ጀምሮ ድካም ነው የሚሆነው። ስታስብ ጀምሮ ጭንቀት ነው የሚሆነው። ብዙ አደጋዎች አሉትና ስለዚህ ያን ጃኬት ለመቀማት መጀመሪያ መምታት መቻል አለበት። ሰውየው አያደርግብህና ትመታዋለህ። ያውም በቀን አይደለም ሌሊት ጠብቀህ ሰውየውን ላታገኘው ትችላለህ። ብዙ ኢምፖሲብል የሆኑ ነገሮች አሉ። ምቹ ሁኔታ አግኝተህ ለመቀማት ብትሞክር በቀጥታ ከልብ የለበሰውን ማውለቅ አይቻልህም። ካልም ትመታዋለህ፣ ይወድቃል፣ ሊሞትብህ ይችላል። ፖሊሶች ሊመጡ ይችላሉ፣ ሊደበድቡህ ይችላሉ። ሰውየው አጋጣሚ ነቅቶ መታው ስትለው ነቅቶ አንተንም ሊገልህ ይችላል። ምድራዊውን ነገር እንኳን ስናነሳው በሰማይ ደግሞ ማለቂያ የሌለው ስቃይ ውስጥ ትገባለህ። እስኪ ንቃ፣ እስኪ እናስተውል። ስለዚህ አሁን ባነጻጸርኳቸው ሁለት ነገሮች መልካም ስራ ነው ወይስ ክፉ ስራ ነው የሚከብደው? በጣም ይደንቃል። መልካም ስራ እጅግ ቀላል እኮ ነው። ልብስህን አውልቀህ መስጠት ነው። በቃ አንተ ሌላ አለህ፣ ነገ ትገዛለህ። ስላሴ ይሰጠዋል። ምን ችግር አለው? አውልቀህ ሰጠኸው። ራቁቱን ነበር፣ ለበሰው፣ በርዶት ነበር። በጣም ተደሰተ። በፍቅር እያየህ እየመረቀህ ነው። ውስጥህ በደስታ እየረሰረሰ እኮ ነው። ይህንን ደግ ስራ እኮ ነው እንዳንሰራ ክፉ የሀሳብ ድሪቶ አእምሯችን ላይ የተቀጠቀብን ብዙ ነገር ያበላሽብን። አንተ ሞኝ ነህ እንዴ? ዛሬ ጥረህ ግረህ ካለ ነገ ያገኘው ሁሉ እየበተንክ ኋላ ቁመህ ትቀራለህ ምናምን የሚሉ ከንቱና ቅዠታዊ የሆኑ ለመልካምነት ተቃዋሚ ለመልካምነት ጸር የሆኑ ሀሳቦችን አእምሯችን ላይ ከትውልድ ወደ ትውልድ እየተቀጠቀ በማህበረሰባዊ በልማዳዊ አኗኗር አእምሯችን ላይ እየተቀጠቀ ክፉ መንፈስ ከመልካምነት አርቆናል። በምትኩ የሚቀሙ ሰዎችን ከሌኮ ጀግና ነው፣ ከሌኮ አቅም አለው፣ ብቃት አለው፣ አንድ ያርጎ ቀማኩ፣ እንደዚህ ያርጎ ሞባይል ቀማኩ፣ እንዲህ ያርጎ ሀብታም ሆነ እኮ አጭበርብሮ ቢሊዮነር ሆነ እኮ በጣም ፌመስ ሆነ እኮ ስልጣኑን ያዘ እኮ እያለ እጅግ ዘግናኝ መርዛማ የሆኑ ሀሳቦችን አእምሯችን ላይ እየጫነብን ነው። አመናችሁ ማለት ናቸው። መልካም ነገሮችን በማስጠላት የፋራ ነው በማስባል ቤተክርስቲያን እንኳን ለመሄድ እኮ አሁን ነጠላ ለብሰን እኮ ስንሄድ ስንቶች ነን ማንሸማቀቀው? ስንቶች ነን ነጠላ ለብሰን ለመሄድ እያፈርን ያለ ነው? አስተውለን እናውቃለን? ዝም ብሎ በራሱ ጊዜ የመጣ ይመስለናል። ይሄ አይደለም፣ የክፉ መንፈስ ሴራ ነው። አእምሯችን ላይ ብዙ ነገር ብዙ ዘርዘርቷል። ይህንን ሁሉ ፈልቅቆ በመቀስ በጣጥሶ መውጣት መቻል አለበት። አንድ ሰው ወደ ንጽህና ለመምጣት ደግሞ ይቻለዋል። ቁርጠኝነትና ልመና ነው ያስፈልገው። መጀመሪያ መቁረጥ ነው፣ መወሰን ነው። በኋላም ስላሴን እርዱኝ ማለት ነው። እርዳኝ እያሉ ነገር ማለማመድ፣ ህይወትን ማለማመድ፣ ብዙ ማናውቃቸውን ነገሮች ለማወቅ መትጋት። ካልተማሩ አያውቁ፣ ካላወቁ አይጸድቁ የሚባል ነገር ስላለ ማለት ነው። እናስተውል። ስለዚህ
ነፃ ፈቃዳችንን በምን አይነት መልኩ ነው እየተጠቀምን ያለ ነው በአሁኑ ሰዓት እያልን መጠየቅ አለብን ራሳችንን። ወደ ክፉ ያዘነበልኩበት ወደ ኃጢአቱ ዓለም የገባሁበት ምክንያት ምንድን ነው? ምን ጉድ ነው እየሆንኩ ያለሁት? ተመሳሳይ ኑሮ፣ ተመሳሳይ የህይወት ሪሳይክል ሲስተም ላይ የምገኘውስ ለምንድን ነው? አዲስ ሰው መሆን ያልተቻለኝስ ለምንድን ነው? የቅዱሳንን ፈለክ መከተል ያልተቻለኝስ ለምንድን ነው? እያለ መጠየቅ መቻል አለበት አንድ ሰው እንዲነቃ፣ አእምሮ ከተኛበት እንዲነቃ። ተኝቷል፣ አእምሯችን ተኝቷል። አመናችሁም አላመናችሁም አእምሮ ለመንፈሳዊ ህይወት ተኝቷል፣ ለቅድስና ህይወት ተኝቷል። ለክፉ ዓለም ግን ነቅቷል። ለኃጢአቱ ነቅቷል፣ ለማሳደድ ነቅቷል፣ ለትቢያው ዓለም ነቅቷል፣ ለቅዠቱ ዓለም ነቅቷል፣ ለረቀቀው ዓለም ተኝቷል። ለተፈጠረበት ዓላማ ተኝቷል። ላይነሳ የተኛ ይመስላል፣ ነገር ግን ብንቀሰቅሰው ይነቃል። አንዳንድ ሰው ሲተኛ ጭራሽ የሚነቃ አይመስልም። የሞተ መስሎ የተኛ ሰው አለ፣ አይታችሁ ከሆነ። ነገር ግን በተደጋጋሚ ያን ሰው ብንቀሰቅሰው ይነቃል። ውሃ ብንረጨው ይነቃል። አእምሯችንን ውሃ መርጨት ያው አንድምታ ሊኖረው ይችላል። እዚህ ጋር ጸበል መጠመቅ ሊሆን ይችላል። ውሃ የመልካምነት ምሳሌ ነው። መልካም ነገሮችን እንዲያገኝ ማድረግ። እዚህ ዩቲዩብ ላይ ቲክቶክ ላይ በጣም የረከሱ የኃጢአት ቪዲዮዎችን ከማየት መልካምና አስተማሪ ነገሮችን ብቻ መከታተል፣ ለሰው ልጅ እንዲዳረስ ማድረግ፣ እነዚህ ናቸው የአእምሮ ምግቦች። የዛኔ እመነኝ አእምሮ በደስታ ይረሰርሳል። ነፍስህ ስትረካ ይታወቃል። ማንም ሊቀማህ የማይችለውን ደስታ ገንዘብ ስታደርግ ይታወቃል። የዛኔ የተሰራህበት ዓላማ ነዋ። አገኘኸው። የቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና አጭር ስለሱ የሚገልጽ አጭር ነገር ልንገራችሁ። ወደኛ ህይወት ማምጣት አለ። እኔ ስናገር እናንተ ወደ ራሳችሁ ህይወት አምጡት። ቅዱስ ዮሐንስ አፈወርቅ ወደ ቅድስና ህይወት ከመምጣቱ በፊት ስለ እግዚአብሔር በደንብ አያውቅም ነበር። በደንብ እንኳን ክርስቲያን፣ ትክክለኛ ክርስቲያን አልነበረም። በዓለም በጭፈራው ቤት ምናምን በደስታው ነበር የሚኖረው። እናስተውል። ልክ እንደኔና እንደናንተ ማለት ነው። በኋላ ግን ምን ሆነ? ከጓደኞቹ ጋር መጠጥ ቤት፣ ጭፈራ ቤት ይሄድና አእምሮውን መጠየቅ ይጀምራል። አእምሮውን በተደጋጋሚ መጠየቅ ሲጀምር ለዚህ ለምን ዓላማ ነው የተፈጠረው? ግን አእምሮ የኔ ማንነት እኔ ለምን ዓላማ ነው የተፈጠርኩት እያለ አእምሮውን በተደጋጋሚ መጠየቅ ሲጀምር እረፍት ይነሳው ጀመር። ጓደኞቹ በመጨፈር በሙዚቃ በብዙ ነገር ሲደሰቱ፣ እሱ ግን አእምሮውን ይጎተጉተው ነበረ። አእምሮውን ቀስቅሶት ነበር። አእምሮውን ስለቀሰቀሰው እረፍት አጣ። ወደ እናንተ ህይወት አምጡት። አራያችን ናቸው፣ አባቶቻችን ናቸው፣ ከፊት የሚቀድሙ ናቸው። እኛ ልንከተላቸው ይገባል። ስለዚህ ጓደኞቹ እየዘፈኑ እየጨፈሩ፣ እሱ ግን ለብቻው ቁጭ ብሎ ይተክስ ነበር። አእምሮ ነቅቷላ። የሚፈልገው ነገር አላ። የተሰራበትን ዓላማ ለማግኘት ተነስቷላ። ቆርጦ አእምሮ ጥያቄ ውስጥ ነው ያለው እና ለምንድን ነው እንደኛ የማትደሰተው? ቤትን ቀይር እንዴ መጠጥን ምናምን ይታል። በጭራሽ ውስጤ የሚፈልገው ነገር አለ፣ እሱን ላገኝ አልቻልኩም፣ እናንተም ልታመጡልኝ አልቻላችሁም ይላቸው ነበር። እናስተውል። እንግዲህ አእምሯችን ማንቃት ስንጀምር፣ ልቦናችንን ማዘንበል ስንጀምር፣ እግዚአብሔርም ልባቸውን ስጡኝ ስላለ ልቦናችንን ስንከፍት፣ ልባችሁን ክፈቱ፣ በራችሁን ክፈቱ፣ ወደ ቤታችሁ እገባለሁ፣ እናንተ ጋር እራት እበላለሁ፣ እናንተም ከኔ ጋር እራት ትበላላችሁ አለ። ድንቅ ነው። ቃላቶቹን ብቻ ነው መርምራቸው። ጥቅስ ብዙም እዚህ ጋር ማላነሳው ልክ
እንደ ስብከት ስላልሆነ ነው፣ እንደ ማነቃቃት ስለሆነ መንፈሳዊ ማነቃቃት ወይም ስፒሪቹዋል ማይንድ ሴት ጋር የተገናኘ ነገር ስለሆነ ነው። ውድ ቤተሰቦቼ ዋናው ዓላማው አእምሯችን መንቃት እንዳለበት ይሰማኛል። አእምሯችን ልቦናችን የነቃ የተከፈተ ጊዜ እግዚአብሔር ይገባል ወደ ውስጣችን። መንፈስ ቅዱስ ሲባርከን ይታወቀናል። ወደ ቅዱስ ዮሐንስ አፈወርቅ ልመለስና ቅዱስ ዮሐንስ አፈወርቅ የዛን ጊዜ ከጓደኞቹ ተለይቶ ይሄዳል። በውስጡ እየተረበሸ ነው። የሚፈልገውን ነገር አላገኝም። አንድ ያንቅቶታልና ልቦናውን። ይህን በምሳሌ ብናየው አንድ ነገር ስትፈልጉ ሲጓጓ ልቦናችሁ ሲነቃ፣ አእምሯችሁ ሲነቃ እንቅልፍ እንኳን አይወስዳችሁም። ይጓጓል። ያን የነቃበትን የጓጓበትን ነገር እስከሚያገኝ ድረስ እንቅልፍ እንኳን አይወስዳችሁም። ቅዱስ ዮሐንስ አፈወርቅም በዚህ ስሜት ውስጥ ነበር። በዚህ ስሜት ውስጥ እያለ እግዚአብሔር ወደሱ መጣ። ከኛ የሚጠበቀው ልቦናችንን ማንቃት ነው። አእምሯችንን ማንቃት ነው። ማዘንበል ነው። ከዚህ ከክፉ ከኃጢአቱ ዓለም ለመለየት መቁረጥ፣ መነሳት፣ መጓጓት፣ መቃተት። ዛኔ እግዚአብሔር ወደ እናንተ ሲሮጥ ይመጣል። ወደ እናንተ መጥቶ ያድርባችኋል። ወደ ቅዱስ ዮሐንስ አፈወርቅም መጣ። በዚህ መልኩ ቅዱስ ዮሐንስ አፈወርቅ ወደ ቤቱ ሲሄድ እናቱ ጽኑ ምርጥ ክርስቲያን ነበረችና አንድ መነኮስ አንድ ባህታዊ መነኮስ ወደ ቤታቸው ታመጣለች። የቅዱስ ዮሐንስ አፈወርቅ ሁኔታውን በመመልከት ወደ ቤት እንዲመጣ ትጋብዘውና ያ መነኩሴ መጥቶ ለብቻቸው ክፍል ውስጥ ገብተው ስለ ኢየሱስ ክርስቶስ ስለ እግዚአብሔር ስለተፈጠረበት ዓላማ በሚደንቅ ሁኔታ ሲያብራራለት እጅግ በሚደንቅ ሁኔታ ያ ሲፈልገው የነበረው ከልቡ ጠፍቶት የነበረው ሲያዝንበት ሲተክዝበት የነበረው ማንነቱ መጥቶ ወደ ህይወቱ ወደ መላ ሰውነቱ መጥቶ ሲገባ ታወቀው። ፍጹም ረፍትንም በእጁ አደረገ፣ ገንዘቡ አደረገ። አዲስ ህይወት አዲስ ማንነትን እንደጀመረ ዛሬ አሁኑ እንደተወለደ ያክል ተሰማው ይላል። እጅግ ድንቅ ነው። እኛስ መቼ ይሆን ልቦናችን የምናነቀው? መቼ ይሆን የምንቀሰቀሰው አእምሯችን ከተኛበት? መቼ ይሆን ለዚህ ለጫጫታው ዓለም እስከ መቼ ትኖራለህ ብለን የምንቆጣውስ መቼ ይሆን? ንቃ፣ ተነስ፣ አዲስ ማንነት የተሰራበትን ማንነት ፈልግ የምንለውስ መቼ ይሆን? ስለዚህ ውድ ክርስቲያኖች የነፃ ፈቃድ አጠቃቀማችንን በተመለከተ ለዛሬ ይህን በሚመስል ሁኔታ ተነጋግረናል። የጎደለውን እየሞላችሁ እኔ እውቀት ኖሮኝ አይደለም፣ ነገር ግን የኃጢአት ቪዲዮ የኃጢአት ፋይል የማይጠቅም የሰውን ልጅ አእምሮ የሚገድል ቪዲዮ ከማስተላለፍ ስለ ቅዱሱ እግዚአብሔር ባውቅም ባላውቅም ይቅር በለኝ እያልኩ መነጋገራችን መልካም ነው ብዬ በማሰብ ነውና ያጠፋሁት ካለ እየመከራችሁኝ ኮሜንት ላይ የጻፋችሁልኝ ማስተካከል ያለብኝን እየመከራችሁኝ አብረን የምንቀጥል ይሆናል። በተረፈ ሰብስክራይብ፣ ላይክ እና ሼር አድርጉ። ማደግ አለበት። አንዳንድ ተመሳሳይ ከዚህ ጋር ከቅድስና ሕይወት ጋር በተገናኘ ርዕሰ ጉዳዮችን እያነሳን የምንወያይ የምንነጋገር ይሆናል። ስለተከታተላችሁኝ አመሰግናለሁ። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ተራዳኢነት ከሁላችን ጋር ይሁን። የንጽሕተ ንጹሐን የቅድስተ ቅዱሳን የቤዛዊተ ኩሉ የማኅደረ መለኮት የደስተኛዋ እመቤት ፍቅሯ፣ አማላጅነቷ፣ ቸርነቷ ከኛ ጋር ይሁን። አሜን። ወስብሐት ለእግዚአብሔር።